በዚህ ቪዲዮ ሰላም ውድ የቻናሌ ተከታታዮች እንደምን አላችሁልኝ? ተመልሰናል በሌላ ቪዲዮ። በስነ ህንጻ ውበታቸው በታሪካቸው ትልቅ ታሪክ አላቸው ብዬ ያሰብኳቸውን አብያተ ክርስቲያናት በዚህ ቪዲዮ እንመለከታለን። እንደሚታወቀው የካቴድራል ቅድስት ስላሴ ቤተክርስቲያን እንግዲህ አዲስ አበባ ውስጥ ካሉ ትልቅ ታሪክ ካላቸው ቤተክርስቲያን መካከል በግንባር ቀደምትነት ልንጠቅሰው የምንችል ትልቅ ቤተክርስቲያን። ቀጥታ ወደ ካቴድራል ቅድስት ስላሴ ቤተክርስቲያን እንሄዳለን። እንኳን ደህና መጣችሁ። እሺ ቤተሰቦቼ እንግዲህ እንደምትመለከቱት ቤተክርስቲያን ውስጥ ገብተናል። ይሄን ቤተክርስቲያን እንግዲህ በሶስት ወይንም በአራት መንገድ ለማየት እንሞክራለን። የመጀመሪያው ከታሪካዊ አመሰራረቱ ጋር ተያይዞ የተወሰኑ ነጥቦች እናንሳና ወደ ቀጣይ ክፍል እናመራለን። ይህ ቤተክርስቲያን የተሰራው እንግዲህ እኔ ተወዳጆች በአጼ ኃይለ ሥላሴ ዘመነ መንግስት ሲሆን ኢትዮጵያ ከጣሊያን ወረራ ነጻነቷን ባገኘችበት ማግስት የነጻነት አርማ እንዲሁም ደግሞ የፈጣሪ ጥበቃ አርማ ሆኖ በምትመለከቱት መንገድ ዛሬም ድረስ አሸብርቆ ይገኛል ይሄ ቤተክርስቲያን። በሁለተኛ ደረጃ አርኪቴክቸራል ዲዛይኑን ይሆናል የምንመለከተው። እጅግ በጣም የሚያምር ድንቅ ውብ የሆነ ቤተክርስቲያን ነው። የኔ ተወዳጆች አጀብ የሚያስብል አሰራር ነው። እንደምትመለከቱት የኢትዮጵያ አብያተ ክርስቲያናት እንግዲህ ታሪክ ምናልባት በመጀመሪያ ደረጃ ልናስቀምጠው የምንችል የህንጻ አሰራር ዲዛይን ነው። ቤተክርስቲያኑ ቅጥር ግቢ ውስጥ ከምትመለከቷቸው ነገሮች መካከል እነዚህን የመሰሉ የተቀረጹ ሐውልቶችን ትመለከታላችሁ። እነዚህም የአራት ወንጌላውያን የቤተክርስቲያንን ምሰሶ ያመለክታሉ። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ አራቱ ወንጌላውያንን ይወክላሉ። እነዚህ የምትመለከቷቸው ደግሞ መላእክትን የሚያመለክቱ ሲሆን እንደየስራቸው አገባባዊ ፍቻ አለው። በዚህ ቤተክርስቲያን ታላላቅ አንቱታን ያተረፉ የሀገር መሪዎች፣ ውድ የቤተክርስቲያን ሊቃነ ጳጳሳት፣ የጥበብ ባለሙያዎች፣ የስፖርቱ ዓለም ዝነኛ ሰዎች እንዲሁም ደግሞ የሀገር ባለውለታዎች እረፍታቸውን በዚህ ቦታ አድርገዋል። ይህን የምንመለስበት ሲሆን ወደ ቤተክርስቲያኑ ድንቅ የአሰራር ጥበብ እንመለስና አንዳንድ ምልከታዎችን ለማየት እንሞክር። በዚህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት መሰረት ሊቃነ ጳጳሳት የሚሾሙበት ብቸኛውና ትልቁ ስፍራ የካቴድራል ቅድስት ስላሴ ቤተክርስቲያን ብቻ ነው። የአጼ ኃይለ ሥላሴ የእቴጌ መነን እንዲሁም ደግሞ የልጆቻቸው መካነ መቃብርም በዚህ በታላቁ ደብር በቅድስት ስላሴ ካቴድራል ቤተክርስቲያን ውስጥ ይገኛል። የኔ ተወዳጆች
ክፍል የምንመለከተው ደግሞ በዚህ ቤተክርስቲያን ውስጥ ስርዓተ ቀብራቸው የተፈጸመ ታላላቅ የሀገር ባለውለታዎች እንዲሁም የቁርጥ ቀን የቤተክርስቲያን ልጆች የነበሩ በሀገር ግንባታ ስርዓት ውስጥ የበኩላቸውን አስተዋጽኦ የተወጡ የኪነ ጥበብ ባለሙያዎች፣ የፖለቲካ መሪዎች፣ በተለያዩ የስራ መስክ የተሰማሩ ታላላቅ የቤተክርስቲያን ልጆች በዚህ ቤተክርስቲያን ውስጥ ስርዓተ ቀብራቸው ተፈጽሟል። ለአብነትም ያክል ከታላቁ ከንጉሱ ስንጀምር የአፄ ኃይለ ሥላሴ እንዲሁም የባለቤታቸው የእቴጌ መነን መካነ መቃብር በዚህ ቤተክርስቲያን ውስጥ ይገኛል። የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ጨምሮ እዚህን ዓለም ፈተና ድል ያደረጉ እንዲሁም በቤተክርስቲያናችን ውስጥ ትልቅ ተጋድሎ የነበራቸው ትልቅ አስተዋጽኦ ያበረከቱ ቅዱሳን አባቶቻችን መካነ መቃብር እዚህ ቤተክርስቲያን ውስጥ ይገኛል። ይህ የምትመለከቱት ቤተክርስቲያን ደግሞ የቅዱስ ባልወልድ ቤተክርስቲያን ሲሆን የተመሰረተውም በአፄ ሚኒሊክ ዘመነ መንግስት በ1983 ዓ.ም ነው።
ተወዳጆች እንግዲህ እንዳያችሁት በካቴድራል ቅድስት ስላሴ ቤተክርስቲያን የነበረን ቆይታ ይሄንን ይመስል ነበረ። አይ ሆፕ ብዙ ነገር እንዳገኛችሁበት ተስፋ አረጋለሁ፣ እንደወደዳችሁት ተስፋ አረጋለሁ። በጣም አሪፍ ቆይታ ነበር። ለመጀመሪያ ጊዜ ነው ካቴድራልን ያየሁትና በጣም አሪፍ ኤክስፒሪየንስ ነበር። ስለተከታተላችሁኝ ቪዲዮውን እስከ መጨረሻው ስላያችሁት እጅግ በጣም አመሰግናለሁ። ቀጣይ ደግሞ እጅግ በጣም ሌላ ታሪካዊ አንድ የምንሄድበት ቦታ አለ። ያ ስቴይቱን በአሪፍ ቪዲዮ እንመለሳለን ማለት ነው። ይመቻችሁ። እጅግ በጣም አመሰግናለሁ ሀሳብ አስተያየታችሁን ስለምታጋሩኝ። ቀጣይ በአሪፍ በአዲስ ቪዲዮ ጽድት ባለ ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ።